የምትረዳው ነገር ካለ ኢትዮጵያን ህዝብ እንድትረዳ መደረግ አለበት ብዬ አስባለሁ። ምክንያቱም ልጅቷን ከልጁም ጋር ጋይቶ ህዝብም ደግሞ ምስጋና ቢስ እንደሆነች አስቧት ልጅቷን ባየር ላይ መቅረት አለባት ብዬ አላምንም። ምክንያቱም ያማታል፣ መረዳት አለባት። ልጁ ደግሞ እስካመር አይደለም፣ ሌባ አይደለም፣ አጭበርባሪ አይደለም፣ ነፃ ገንዘብ በነፃ መኪና ነው የሰጠው። በዚህ ልክ ግን በራሱ ገንዘብ መሰደብ አለበት ብዬ አላምንም። ልጁ ይሄ ትክክል አይደለም። መማር በጣም ደቆይ ነገራችን ላይ ቆይ ይቅርታ ለምንድነው እሷን የዛ የተሙ የሚባለው ሰው አለቃ ናት እንዴች ሴትዮ ምላሱን እሱ ራሱ ነው መቆጣጠር ያለበት ራሱ ነው ሪስፖንሲብል መሆን ያለበት እኔ አሁን መማር እንዲናት ብዬ ማስብሎን ዝም ያለው ይሄ ብላ አውሩ ኖ it's not right እሷን አስጠይቂው ይቅርታ ማለት ጌዲ ጥያቄን መልሽልኝ ቪዲዮውን ለምን አጠፋሽው ህዝብ እንዲያቅልሽ ከፈለግሽ ለመኪናው ጉዳይ ለምን ጠፋ ማሬ መልሰሽ ፖስት አድርጊው እንደገና አንድ እውነት ለመናገር እኔ እሱ በምንም ነገር እንዲወቀስ አልፈልግም በቃ እኔን ይስደበኝ ህዝብ እኔን ይስደበኝ እኔ የፈለጉትን ያህል ደርሰው ሰድበውኝ ጠግበው ይቁም ነገሩ እንጂ እሱ በእኔ የተነሳ ጥላሸት እንዲቀባ አልፈልግም ምናልባት መጀመሪያ ከኔ ጋር ከመገናኘቱ በፊት ያሉትን ቪዲዮዎች ሜሴጅ ካያችሁ ወይም ኮሜንት ካያችሁ ከኔ ጋር ከተገናኘ በኋላ ምን ያህል የህዝብ ተቀባይነት እንዳገኘ ታውቁታላችሁ ያድርግለት መድኃኒዓለም ያጣፍጥለት ወጣት ነው መስራት የሚጠበቅበት ነው እኔ ገና ብዙ ነገር ማለት የሚጠብቀው ሰው ነው ብዙ ሰዎችን መርዳት የሚችል ሰው ነው ኦኬ እኔስ የተረዳሁት ነገር ኖ መነጋገር አለባቸው ብዬ አስባለሁኝ ማርሻል እና በደንብ መነጋገር አለባቸው ህዝብ እንዲያቅላት ከፈለገች መምዬ ህዝብ እንዲያቅላት ከፈለገች እኛም እንድንረዳት እንድናስረዳት ቪዲዮ እንድንሰራላት ከፈለገች ስለ መኪናዋ ማወቅ ያለብን እኛም ለምን ታርጋውን ብቻ ፖስት አደረገችው ለምን አጠፋችሁ ነው እኛም እኮ ከጎንሽ ነን አንቺም ቢሆን ያደረግን አይደል ቆንጆ አንድ ጊዜ ማነሽ ቅመም ናት ልጅ ግን ያለችውን ነገር ሰምተሻታል አሁን ያለችውን ነገር ግልጽ ባይሆንም ማለት ነው የምትለው ጥላሸት እንዲሆንበት አልፈልግም አሁንም ራሱ ፕሮቴክት እያደረገችው ነው ለዛ ነው ያጠፋችው እንትኑን ይሄንን ፖስት አርጋው የነበረው ገባሽ ይሄ ራሱ እኔ በሆን ዘርጋግፌ ነው ቁጭ ማረግበት የነበረው ungrateful በሉኝ ይሰማል እርዳታ ተብሎ ችግር ይዞብኝ ይመጣ ነገር አለ ኖ እሷ የምትለው ልሽ ዳሪክ እሷ መማሪያ አንድ ወራት ሰመናፋ አንዴ ቆይ እሺ አንዴ ወንድም አለ ምን አለ ተማላይ እንትን ይቻላል ማን ታያል ዝም በል አይ ተኛ ሰመናፊ ጥንብርብር ነገር ያለው እንዳላጠጣ መማር ቤት ይሁን የት ይሁን አልሰማሁም ለዛ ነው ይቅርታ አግኝቻ ሚውት አድርግ እኔ ልናገር ቆይ ሰመናብ ሚውት አድርግ እኔ ልናገር ዳሪክ ቪዲዮ ለምን ጠፋ ለምትሉ ለሱ እሱ እንዲሰደብ እሱ እንዲወቀስ አልፈልግም because of that አጠፋሁት ነው መልሱ አጠቃላይ ያ ቪዲዮ ቢታይ ልጁን ስለሚያስወቅሰው ነው ያጠፋችለት እንጂ ሻዝ ለሮ ኤቪደንስ ገባሽ አይደለ በቃ ለሱን ፕሮቴክት ያደረገች ነው በዛ ነው ምን ይዘላት እንጂ አላት still protect ያደረገችው ነው ሰው ህዝብ እንዲረዳት እኮ ነው እኛ የምንፈልገው ለምን ፕሮቴክት ታደርገዋለች ሀቅ ነው እያለች አይደለ ለምን ሀቁን ግን ዳሪክ አሁን አንቺ እሷ ባለችው አላመንሻትም እኔ በግል አሁን እኔ ጌጤን አንደርስታንድ አድርጌታለሁ በደንብ አድርጌ መብቷ ነው መመለስ እኔ አሁን ኢቭን መኪናው ችግር ባይኖርበት ዳሪክ የኔ አስተሳሰብ ነው ለምን ህዝቡ እንደዚህ አይረዳም መኪናውን በቃ አልፈልግም ብሩ ይበቃኛል ካለች ለምን መኪናውን መልሶ ብሩን አይተውላትም ለምን እዚህ ጋር ብቻ ታወሩም መኪናው ኢቭን ችግር ባይኖርበት መኪናውን አልፈልገውም በቃ ብሩ ይበቃኛል ማለት መብቷ አይደለም ስቲል ይሄ መብቷ ነው ብዬ ነው ማለት
በቃ ለምን መልሽላታል? እንዴት ነው አይወርድላትም? እሱም ብሩን የመጠየቅ መብቱ ነው ታዲያ። እንዴ የራሱ ብር እኮ ነው። እሷ መኪናውን የመመለስ መብት ይኖራል።